ሕይወታቸውን መስዋዕት አድርገው ለነጻነታችን ትልቅ ሚና የተጫወቱ ብዙ ጀግኖች አሉ። የአድዋ ድልም ለኢትዮጵያውያንና ለሌሎች የጥቁር ሕዝቦች የነጻነት ተምሳሌት እንዲሆንና ሀገራችንም የድል ምልክት እንድትሆን ምክንያት ሆነዋል። በዛሬው ዕለትም ከአዲስ አበባ 120 ኪሎ ሜትር ርቀት ላይ በደቡብ ምዕራብ ሸዋ ዞን ሰዴን ሶዶ ወረዳ ተገኝተን በዚህ ጦርነት ላይ ትልቅ ሚና የተጫወቱ አንድ ጀግናን እንዘክራለን። እኚህ ጀግና ደጃዝማች ባልቻ አባነፍሶ ወይም ባልቻ ሳፎ ናቸው። ይህ አካባቢ እንግዲህ ከታሪካዊነቱ በተጨማሪ ሌሎች ጀግኖችንም ማፍራት ችሏል። ለምሳሌ ደጃዝማች ገብረ ማርያም ጋሪና ደጃዝማች በቀለ ወያ ያፈራ ታሪካዊ ስፍራ ነው። በዚህ ቆይታችንም የደጃዝማች ባልቻ አባነፍሶን የህይወት ታሪክ ከመሰረቱ ከቤተሰብ አባሎቻቸውና ከሀገር ሽማግሌዎች ጋር ቆይታ አድርገን የምንቃኝ ይሆናል። ትውልዳቸው የምሰማው እዚሁ ሀገር ነው የተወለዱት። ይሄው ጉዳያቸው ይሄው ነው። ተቤታቸው እዚህ መሆናቸው ይሰማለሁም ያውቃለሁ። ወገናቸውም ያውቃሉ። ያው ሶዶ ናቸው። በወገናቸው ነው የሚሰሙ ያው ሮቤ ይባላሉ። ስማቸው ታውቀው ናቸው። ባልቻ አባነፍሶ ማለት የጀግኖች አለቃ መሆናቸውን እንሰማለን። የጀግኖች አለቃ ጀግና መሆናቸውን እናውቃለን። እንኳን እኛ ተውና ኢትዮጵያ በሙሉ የማውቀው ነገር ነው። ቀኝራ ለቡ ቀበሌ ማህበር ውስጥ እዚህ ነው ግቢያቸው ይሄ ነው። ትውልዳቸው እዚህ ነው። ትክክለኛ ባልቻ ቤተ መንግስት መግባት የቻሉበት ምክንያት ተማርኮ ነው። ተማርከው እዛ ተምረው አጤ ምኒልክ ተምረው ስራ ይዘዋል። እዛ ከተማሩ ትምህርታቸው ዳይቭ ደግሞ ከጨረሱ በኋላ ወደ ጀግንነት ተማሩ። ሳፎ ሮባና አባታቸው፣ እናታቸው ወለተ ማርያም ነው። አጼ ምኒልክ ጋር የገቡት ያው ተገኝተው እንዲሁ በሰፈር አግኝተዋቸው ነው የሚባለው። እንግዲህ በዛ መሰረት ወደ እሳቸው ገቡ፣ እዛ አደጉ። አገምጃይ ተወለዱ፣ አገምጃይ አደጉ። አጼ ምኒልክም ሲዘምቱ አገኟቸውና አጼ ምኒልክ ይዘዋቸው መጥተው በአጼ ምኒልክ ቤት ነው ያደጉት። አጼ ምኒልክ ቤት አደጉ። ከዛ በኋላ በጅሮንድ ተባሉ። የቤቱ ኃላፊና ሹም ነበሩ። በሚያደርጉት አገልግሎት በሚያደርጉት እንቅስቃሴ ወደ አመራር እንደመጡ ነው እና እዛ ተአማንነትን በማፍራታቸው የአጼ ምኒልክም በሳቸው ላይ እምነት እያሳደሩ መጥቶ እዚህ አካባቢ ቀኝራ ነው የሚባለው። ቀኝራ ለቡ ይባላል። ደግሞ ጠቅላላው ሶዶ ነው። ከዛ ደግሞ አገምጃይ ሶስቱም የተገናኙ ቅንኞች ናቸው። ሶስቱም አንድ ናቸው። የጨፌ ሁሉ እነሱ ነው የሳቸው። ይሄ በሙሉ እነሱ ነው። ብሩ ገዳ አሁን ሞተዋል። ያውቁታል። አዲስ አበባ ነበር አያውቁትም መሰለኝ። እሱ ሞተዋል። የሳቸው